ቆየው እንዴ? ብቻ ባዶ እጄን የመጣሁት እንዳትለኝ። ከኔ ጋር መጣላት ፈልገሃል እንዴ? ሰላምታ አይቀድምም? ባዶ እጄን መጣ ምን አባ ሰላምታ ነው? ኧረ ተይ አንቺ አይመለከትሽም። ስማ ስንቱ ልምትልሽ እያለኝ ከአንተ ጋር ምጃጃለው እኮ ስለምታሳዝነኝ እንደሆነ አትርሳ። ኧረ ቢያንስ ሰው ፊት አታዋርጂኝ። እሱን ነገር አያስፈልገኝም። አሁን ሂድና የሆነ ነገር ይዘና ለሌላ ጊዜ ልክ እንደ ዛሬው ይቅር ትለኛለች ብለህ እንዳታስብ እሺ። ንቀትሽ ግን የበዛ አይመስልሽም? ሁሌ አበባና ቸኮሌት ይዞ መምጣት አለበት? ወንድ ልጅን ናቅ ካላረግሽው ዋጋሽ አይገባውም። ቆይ እንደውም ላሳይሽ። ስማ ኢዛና ስማ፣ እኔም ጓደኛዬም ስለራበን የሚበላ ነገር ይዘህልና እንዳትቆይ፣ ደግሞ ደቂቃ ይዝልሃለሁ። አረ ዛሬስ በቃኝ። ትሰሚኛለሽ? አንቺ ሳትሆኚ ፍቅር ነበር እንደዚህ አንበረከከኝ። ከዛሬ ነገ ትለወጫለሽ፣ መውደዴ ይገባሻል ብዬ ነበር የታገስኩሽ። ፍቅር እንጂ እንደምታስቢው ንቀትሽ አይደለም እንደዚህ እንደሆነ የሚያደርገኝ። ከዚህ በኋላ ግን በቃኝ። አንቺ ትወጂኛለሽ ብሎ ማሰብ ከብት በሌለበት ኩበት ለቀማ ነው የሆነብኝ። አየሽ፣ እንኳን ግፍና ንቀት ማርም ሲበዛ ይመራል። ታየው እባክሽ፣ ነገ ተመልሶ እግር እግሬ ሲል ሲርመጠመጥ ታየው የለ። በእሷ ካላስጨከንከኝማ አንተም የለህም እኔም ወንድ አይደለሁ።